ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እስካሁን እንግዲህ መጽሐፍ ቅዱስ ምንድን ነው ብለን ተመልክተን ነበረ። በመጀመሪያ የመጽሐፍ ቅዱስ ማንነት፣ ከዛ ደግሞ የመጽሐፍ ቅዱስ ተአማኒነት፣ እንደገና መጽሐፍ ቅዱስ ለምን ለሁለት ተከፈለ፣ ብሉይና አዲስ ኪዳን ተብሎ ለምን ተከፈለ ብለን አይተን ከዛ የመጽሐፍ ቅዱስ ዋና መልእክቱ ጭብጡ ምንድን ነው ብለን ተመልክተን ነበረ እስካሁን። ስለዚህ ይህንን ሁሉ ካየን በኋላ የመጽሐፍ ቅዱሳችንን የማንበብ አስፈላጊነትን እንመለከታለን። አንድ 5 ርዕሶችን አንስተን ነው የምንነጋገረው። የመጀመሪያው መጽሐፍ ቅዱሳችን ወይ ቅዱሳት መጽሐፍት በሙሉ ይሄ 66ቱ መጽሐፍ ብሉይም አዲስም ኪዳን የመዳንን ጥበብ ስለሚሰጡን ነው እነዚህን የመጽሐፍ ቅዱስ ክፍሎች በተለያየ መልኩና በተለያየ ጊዜ ትኩረት ሰጥተን የምናነበው። ልባችንን ለጽድቅ ያቀናል መጽሐፍ ቅዱስ፣ ለመልካም ስራ ሁሉ የተዘጋጀን እንድንሆንም ያስተምረናል። እንደው ጥቅስ ለመጥቀስ በጣም ጥሩ የሆነ ጥቅስ አለ። 2ኛ ጢሞቴዎስ 3:15-17 ሐዋርያ ጳውሎስ ለጢሞቴዎስ ሲነግረው ከሕፃንነትህ ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል። በዚህ ጊዜ አዲስ ኪዳን አልተጻፈም ነበረ። የብሉይ ኪዳን መጽሐፍት ናቸው እነዛ ናቸው እና ስለዚህ ስለ እነሱ መጽሐፍት ሲናገር ቅዱሳን መጽሐፍት ሁሉ የእግዚአብሔር መንፈስ አለባቸው ይለዋል። የእግዚአብሔር መንፈስ አለባቸው። አገልግሎታቸውና ጥቅማቸው ደግሞ ለማስተማር ነው፣ ለመገሰጽ ነው፣ ልብን ለማቅናት ነው፣ በጽድቅ መንገድ ለመምከር ይጠቅማሉ። እነዚህ ቅዱሳት መጽሐፍት ግባቸው የእግዚአብሔር ሰው ለመልካም ስራ ሁሉ ብቁ ሆኖ እንዲገኝ ያደርጉታል። የመዳንን ጥበብ ይሰጡናል። ከዛ ያስተምሩናል። በምንሄድበት መንገድ ስንስት በተግሳጽ ልባችንን በማቅናት በጽድቅ መንገድ እየመከሩ መስመር ያስይዙናል። በመጨረሻ ለመልካም ስራ ሁሉ ብቁና ዝግጁ እንድንሆን ያደርጉናል። ስለዚህ የመዳንን ጥበብ ስለሚሰጡን መጽሐፍ ቅዱስ ማንበብ አስፈላጊ ነው። ሁለተኛ፣ ዳግም በኢየሱስ ክርስቶስ ተወልደን የዳንን አማኞች ቅዱሳን እንደመሆናችን በዚህ በአዲስ ሕይወት ለማደግ የመንፈስ ፍሬንም ለማፍራት እና ፍጹም ሰው ወደ መሆን ለመድረስ ከአሮጌው ማንነታችን ለመላቀቅ መጽሐፍ ቅዱስ ማንበብ በጣም አስፈላጊ ነው። ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ላይ እንደዚህ ይላል፣ በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹሑን መንፈሳዊ ወተት ተመኙ ይላል። መጽሐፍ ቅዱስ የእግዚአብሔር ቃል ንጹሕ መንፈሳዊ ወተት ነው ብሎ ይለናል። በሶስተኛ፣ የእግዚአብሔርን ፈቃድ ለማወቅ ለሕይወታችን መመሪያ በተለያዩ ውሳኔዎች፣ አማራጮች ስንከበብ የእግዚአብሔርን ፈቃድ አውቀን ለሕይወታችን መመሪያ ተቀብለን ለመሄድ ከስህተት ለመጠበቅ ላለመሳት የእግዚአብሔርን ኃይል በሕይወታችን ለመለማመድ ስንል መጽሐፍ ቅዱስ በጣም ማንበብ በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ በዘመኑ ለነበሩ የሃይማኖት ሰዎች እንደዚህ ይላቸዋል፣ ቅዱሳት መጽሐፍትንና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ። ይሄ የሚገኘው በማቴዎስ 22:29 ነው። ቅዱሳን መጽሐፍትን እነዚህን መጽሐፍት ስለማታውቁ የእግዚአብሔርን ኃይል ስለማታውቁ ትስታላችሁ እያለ ይናገራል። በአራተኛ ደረጃ ደግሞ ከስህተት ለመጠበቅ ከኃጢአትና በዓለም ካለው እድፍ ለመጠበቅ መጽሐፍ ቅዱስን ማንበብ በጣም አስፈላጊ ነው። በዚህ ዓለም ላይ ብዙ ፈቃዶች፣ ብዙ አመለካከቶች፣ ብዙ ሀሳቦች፣ ብዙ የህይወት ፍልስፍናዎችና መርሆች አሉ። እኛ ግን የጌታ ነን፣ በጌታ አምነን የዳንን ሰዎች ነን። ህይወታችንም ለጌታ ነው። ስለዚህ መዝሙረ ዳዊት 119 ላይ ቁጥር 2፣ 3፣ 9፣ 11 ስንመለከት ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው፣ አመፅን አያደርጉም፣ በመንገዶቹም ይሄዳሉ ይላል። ቁጥር 9 እና 11 ደግሞ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው እያለ ይናገራል። ስለዚህ ከስህተት ለመጠበቅ ከኃጢአትና በዓለም ካለው እድፍና ጉድፍ መጥፎ ነገር ለመጠበቅ የእግዚአብሔር ቃል ማንበብ፣ የእግዚአብሔር ቃል ማወቅ በጣም አስፈላጊ ነው። የመጨረሻውና 5ኛው ለማንበብ ለምን አስፈለገ የሚለው
የዲያብሎስን ሽንገላ ለመቃወም ሸንጋይ የሆነ የነፍሳችን ባላንጣና ጠላት ያለን ሰዎች ነን። እሱም ሰይጣን ዲያብሎስ ነው። እንደገና ደግሞ በምድር ስንኖር ብዙ ፈተናዎች አሉ። በፈተና ጸንተን በፈተና የሚጸና የተባረከ ነው እንደሚል በጽናት ፈተና እንድናልፍ የእግዚአብሔር ቃል በጣም ወሳኝ ነው። ለዚህ ጥሩ ቃል የሚሆነን ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ የዲያብሎስን ሽንገላ ትቃወሙ ዘንድ ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ፣ የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይለናል። ስለዚህ ስለ አስፈላጊነቱ 5 ነገሮችን አንስተን ተነጋግረናል። እንደዚህ ከሆነ አስፈላጊ ከሆነ ለዚህ ሁሉ ከስህተት የምንጠበቅ ከሆነ እግዚአብሔርን ቃል የምናውቅ ከሆነ በመንፈሳዊ ሕይወታችን ለማደግ አስፈላጊ ከሆነ ከኃጢአትና በዓለም ካለው እድፍ ለመጠበቅ እንደገና ደግሞ መዳንን ጥበብ አሳይተውን ቅዱሳን መጽሐፍት መልካም ሰው ለመልካም ስራ ሁሉ የተዘጋጀን የሚያደርጉን ከሆኑ ይሄን ያክል አስፈላጊ ከሆነ መጽሐፍ ቅዱሴን እንዴት ላንብብ የሚለው ሰፋ ያለውን ጊዜ ዛሬ የምናየው መጽሐፍ ቅዱሴን እንዴት ላንብብ የሚለውን ርዕስ ወደ 6-7 የሚሆኑ ዋና ዋና ነገሮችን አንስተን እንነጋገራለን። በመጀመሪያ የአጠናን ዘዴዎችን እንመለከታለን። የአጠናን ዘዴዎች 3 አይነት የአጠናን ዘዴዎች አሉ። መጽሐፍ ቅዱስን አውዳዊ የመጽሐፍ ቅዱስ አጠናን ዘዴ አለ፣ እንደዚሁ ርዕሳዊ አለ፣ ግለሰባዊ አለ። አውዳዊ የመጽሐፍ ቅዱስ አጠናን ወይ ደግሞ በእንግሊዝኛ እንደምናውቀው ኢንዳክቲቭ ባይብል ስተዲ ሜተድ ይሉታል። ይሄ አውዳዊ ወይ ኢንዳክቲቭ የአጠናን ዘዴ እንግዲህ አንድን የንባብ ክፍል እንዳለ መውሰድ ወይ ደግሞ አንድን የመጽሐፍ ቅዱስ ክፍል ለምሳሌ የሮሜን መጽሐፍ መውሰድ፣ የማቴዎስን መጽሐፍ፣ የዮናስን ትንቢት ወስዶ ወይም ደግሞ ከዛ አንድ ምዕራፍ አንድ ክፍል ወስዶ የንባብ ክፍሉን መመልከት ነው መጀመሪያ። ከዛ መተርጎም ነው፣ ከራስ ጋር ማዋሃድ ማዛመድ ነው። እንደገና ደግሞ በተግባር በሕይወታችን ለመለማመድ የሚደረግ ጥናት ነው። በጠቅላላ ስንመለከተው ይሄ የጥናት ክፍሉ ዋና መልእክት ምን እንደሆነ ከእግዚአብሔር ቃል ተምረን በዕለት ተዕለት ኑሯችን እንዴት መተግበር እንዳለብን የሚያግዘን የጥናት ዘዴ ነው። በጣም አብዛኛውን ጊዜ ደግሞ መጽሐፍ ቅዱስ ጥናት ሲደረግ ይሄኛው በጣም ጠቃሚ እንደሆነ ይናገራል እና ዝርዝር ነገሮችን አሁን ስለመተርጎም ስንመለከት መመልከት ወይ ምልከታ ወይ ዳሰሳ የምንለው ሀሳብ እንደዚህ ነው። አንድን የመጽሐፍ ቅዱስ ክፍል እንወስዳለን፣ እሱን እናነባለን። በምንባብ ክፍል ውስጥ ያለውን መልእክት ወይ ዋና ሀሳብ ለመረዳት መሞከር ነው። ለዚህ የሚያግዙ እነዚህ WH questions የምንላቸው ማን፣ ምን፣ መቼ፣ የት፣ ለምን፣ እንዴት የሚሉትን ጥያቄዎች እናነሳለን። አንድን ክፍል ስናነብ ማን ነው እዚህ ውስጥ ያለው? ምንድን ነው የተባለው? መቼ ነው የሆነው? የት ነው? ለምንድን ነው? እንዴት ነው? እነዚህን ነገሮች መጠይቆች እንጠይቃለን። ይሄ ጥቅሙ ምንድን ነው? የመጽሐፍ ቅዱስ የንባብ ክፍሉን ለማጥናትና ለመረዳት እጅግ በጣም አስፈላጊ ስለሆነ ጠቅላላ ሀሳቡን ከዛ ልክ በእንደዚህ መልኩ መጽሐፍ ቅዱስን ከተመለከትን በኋላ ወደ ትርጓሜ ነው የምንሄደው። ኢንተርፕሬሽን የሚሉትን ነው። ኢንተርፕሬት ማድረግ ወይ ደግሞ መተርጎም የንባብ ክፍሉ ዋና ሀሳብ ምን እንደሆነና ጸሐፊው ምን መልእክት ነው ማስተላለፍ የፈለገው ብሎ ለመረዳት መሞከር ነው መተርጎም ስንል። ከዛ ወደ መተግበር እና ከራስ ጋር ወደ ማዋሃድ ነው የምንሄደው። ያወቅነውን የእግዚአብሔር ቃል እውነት በአውዱ በዕለት ተዕለት ኑሯችን መተግበር እንደማለት ነው። ያ ማለት ነው ምንድን ነው? በአንድ ጊዜ አንተገብረውም። ገና ጥናት ላይ ነን ያለ ነው። እንዴት በወደፊት ህይወታችን ላይ መለማመድ እንዳለብን መጸለይ፣ በርዕሱ ጉዳዩን በደንብ ማሰላሰል፣ ለማዋሃድ ደግሞ ማሰላሰልና ማሰብን፣ እነዚህን ነገሮች ነው። ስለዚህ እንደዚህ አይነት ጥናት ስናደርግ በተለይ 2 ወሳኝ ነገሮች አሉ። 2 ወሳኝ ነገሮች የማጠቃሻና የማመሳከሪያ መጽሐፍትን መጠቀም አለብን። መጽሐፍ ቅዱስ አለ። መጽሐፍ ቅዱስ ክፍሉን ደግሞ ለማብራራት የሚጠቅሙ አንዳንድ ሀሳቦችን በስፋት በጥልቀት በደንብ ዘርዘር አድርገው የሚነግሩን አጋዥ መጽሐፍትን መጠቀም። ሌላኛው ቃላት፣ አንዳንዶቹ ቃላት በዘመናችን ያላቸው ትርጉምና በጊዜው በአውዱ ያላቸው ትርጉም ይለያያል። ስለዚህ የቃላት ጥናት ማድረግ ዲክሽነሪ እንደምንለው ወይ መዝገበ ቃላት
የመጽሐፍ ቅዱስ ወስደን አንድ ቃል ብዙ ትርጉሞች ሊኖሩት ይችላሉ። እንዲሁም ደግሞ አልፎ አልፎ በተለያዩ አውዶች ውስጥ አንድ ቃል የተለያየ ትርጉም ሊይዝ ይችላል። እንደዚህ ስላለ መዝገበ ቃላት መያዝ የቃላትን ትርጉም ጥናት ማድረግ ነው። ስለዚህ ስለ አውዳዊ መጽሐፍ ቅዱስ ጥናት ስንነጋገር ይሄ ነው በጣም ወሳኙ ነገር። ሌላኛው ርዕሳዊ የመጽሐፍ ቅዱስ አጠናን ዘዴ ነው። እንግሊዘኛ ስሙ ዲዳክቲቭ ነው። ከትልቁ ወደ ትንሹ መሄድ ማለት ነው። ኢንዳክቲቭ ደግሞ ከትንሹ ወደ ትልቁ ከፓርቲኩለር ወደ ጄኔራል መሄድ ማለት ነው። ስለ ርዕሳዊ መጽሐፍ ቅዱስ አጠናን ለምሳሌ ቅድስና የሚለው ሀሳብ እንይዝና ወደ መጽሐፍ ቅዱስ እንሄዳለን። ርዕሱ እኛ ነን የምንይዘው። ፍቅር ወይ ደግሞ የዓለም መጨረሻ ጌታ ኢየሱስ ክርስቶስ መቼ ይመጣል ወይ ደግሞ መንፈስ ቅዱስ የሚለውን ሀሳብ እንይዝና ርዕሱን አንስተን ከተለያዩ የመጽሐፍ ቅዱስ ክፍሎች ተያያዥነት ያላቸውን ጥቅሶችን፣ ታሪኮችን፣ አንቀጾችን በመውሰድ ሀሳቡን ማዳበር ማለት ነው። መጽሐፍ ቅዱስ በቅድስና ዙሪያ እንደዚህ ይላል። ዘጸአት ሊሆን ይችላል፣ መዝሙር ዳዊት ሊሆን ይችላል፣ ከትንቢት አንዱ በወንጌላት ሊሆን ይችላል፣ በመልእክታት እንደዚህ አድርገን እናዳብረዋለን። መጽሐፍ ቅዱስ ከዚህ እስከዚህ ድረስ ስለ ቅድስና እንደዚህ ይላል። ስለዚህ እያዛመድን በብሉይና በሐዲስ ኪዳን እንደዚህ ይላል ብሎ በርዕሱ ጉዳይ ጥሩ የሆነ ጥልቅ የሆነ የመጽሐፍ ቅዱሳዊ የእግዚአብሔር ቃል የሚደግፈው መረዳት ለመያዝ መሞከር ነው። ሶስተኛው ገጸ ባህርያዊ የአጠናን ዘዴ ነው። ይሄ ማለት የአንድ ግለሰብ ሕይወት ታሪክ ከመጽሐፍ ቅዱስ ማለት ነው። የብዙ ሰው የአብርሃም ታሪክ አለ፣ የኖህ ታሪክ አለ፣ የዳዊት ታሪክ አለ። በጣም የተለያዩ ሰዎች አሉ። ያንን ታሪክ የግለሰብ ታሪክ ከመጽሐፍ ቅዱስ ወስዶ ማጥናት፣ መመርመር፣ መረዳትና ለሕይወት ጠቃሚ የሆነ ትምህርትን፣ ተግሳጽን፣ ምክርን ማግኘት ማለት ነው። ስለዚህ እነዚህ ሶስት ናቸው የአጠናን ዘዴዎች፣ አውዳዊ፣ ርዕሳዊ እና ግለሰባዊ የጥናት አይነቶች አሉ። ስለዚህ ስለ መጽሐፍ ቅዱስ ጥናት ስናስብ ይሄ ሌላም አይነት ጥናቶች ለማጥናት የሚጠቅሙ ጉዳዮች ናቸው። መጽሐፍ ቅዱስ ምንድን ነው? ደራሲው መንፈስ ቅዱስ ነው፣ የቃሉ ባለቤት እግዚአብሔር ነው ብለናል። ስለዚህ የመንፈስ ቅዱስን የማስተማር ሀሳብ ሁሌ ልንረሳው አይገባም። ጸሎትና መንፈስ ቅዱስ ስለ መጽሐፍ ቅዱስ ጥናት ስናስብ ሁል ጊዜ አብረው ያሉ ነገሮች ናቸው። ግን ጥቂት ዛሬ ስለ ጸሎት ሳይሆን ስለ መንፈስ ቅዱስ የማስተማር ድርሻ፣ ስለ ትልቅ አስተዋጽኦ አንስተን እንነጋገራለን። እንግዲህ እኛ እንደ አማኞች በጌታ በኢየሱስ ክርስቶስ አምነን እንደዳን ቅዱሳን መንፈስ ቅዱስ የአማኞች ሁሉ አስተማሪ ነው ብለን እናምናለን። አስተማሪያችን መንፈስ ቅዱስ ነው። ለዚህ ጥሩ ምስክር የሚሆነን ነህምያ በምዕራፍ 9 ቁጥር 20 ላይ እንደዚህ ይላል፣ ያስተምራቸው ዘንድ መልካሙን መንፈስህን ሰጠሃቸው ይላል። ጌታ ኢየሱስ ክርስቶስም በዮሐንስ ወንጌል በተለይ መጨረሻዎቹ ምዕራፎች ምዕራፍ 16፣ 15፣ 14 ላይ ስለ መንፈስ ቅዱስ ደጋግሞ አጽናኙ ሲመጣ እያለ የተናገረበት ክፍል አለና ምዕራፍ 16ን አንስተን እንነጋገር። እንደዚህ ይላል፣ አጽናኙ በሚመጣበት ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ብዙ የምነግራችሁ ነገር አለኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል። እንደዚሁም ወደፊት ስለሚሆነው ነገር ይነግራችኋል። የእኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል ይላል። እንግዲህ እነዚህ ሀሳቦችን ከፋፍለን ስናያቸው ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ የማስተማር ስራ አንደኛውና ዋነኛው ወደ እውነት ሁሉ ይመራል። ቅዱሳንን ወደ እውነት ሁሉ ይመራል። የእግዚአብሔር ቃልና ፈቃድ እንድናውቅ በሕይወታችን እንድተገብረው ያስተምረናል፣ ያግዘናል፣ ከስህተት ይጠብቀናል። መንፈስ ቅዱስ ወደ እውነት ሁሉ ይመራል። ሁለተኛው እውነትን ይገልጥልናል። መቼም ብዙ ተመሳሳይ ነገሮች ሃይ ኮፒ ባለበት ዓለም ውስጥ ስንኖር እውነተኛውን ነገር የሚገልጥ መንፈስ አለ። ስለ መንፈሳዊ ነገራችን እውነት ይገልጣል ብለን ስንል ምሪትን ይሰጠናል። የእግዚአብሔርን ቃል እውነት ያብራራልናል፣ ግልጽ ያደርግልናል። ስለ እግዚአብሔር ፈቃድ፣ ስለ ድነት፣ ስለ መንፈሳዊ እውነቶች ሁሉ ያስተምረናል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 7 እስከ 10 ጳውሎስ እንደዚህ ይላል፣ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። መንፈስ የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራል። ለእኛ እግዚአብሔር በመንፈሱ በኩል ገለጠው፣ በዚህም የእግዚአብሔርን ሚስጥር እንድናውቅ ይረዳናል። ይሄ መንፈስ ቅዱስ የሚሰራው ስራ ነው።
ሌላኛው በድካማችን ያግዘናል። በድካማችን ያግዘናል ብለን ስንል አማኞችን ያጸናል፣ በመከራ ቀን ሲደክሙ ያበረታል፣ ሲያዝኑ ያጽናናል። መንፈስ ቅዱስ በጽድቅ ሕይወት እንድንኖር እና የእግዚአብሔርን ፈቃድ እንድናረግ ይረዳናል። ረዳታችን፣ አጋዣችን ነው። ስንደክም ያበረታናል፣ ድካማችንን ያግዛል። በመከራ ውስጥ ስናልፍ ያጸናናል፣ ያጽናናናል። እነዚህን ሁሉ የሚያደርግ የእግዚአብሔር መንፈስ አለ። ከዚሁ ከዮሐንስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ ያሉትን ሀሳቦችን እየደጋገምኩ መነግራችሁና እንደዚሁም ሮሜ 8:26 ላይ መንፈስ ድካማችንን ያግዛል ይላል። ሌላ እዚሁም ዮሐንስ ወንጌል ምዕራፍ 16 ላይ የተጠቀሰው የክርስቶስን ትምህርት ያሳስበናል። የእኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል ብሎ ይናገራል። ሌላው ወደፊት ስለሚሆን ነገር ከዛሬ በኋላ ፊት ለፊታችን ስለሚሆን የወደፊት ጉዳይ ይገልጥልናል። እሱ አምላክ ስለሆነ በሐዋርያት ሥራ ምዕራፍ 11 ቁጥር 28 ላይ አጋቦስ የተባለ ተነስቶ ይላል፣ ነቢይ ነው፣ የአዲስ ኪዳን ነቢይ፣ በዓለም ሁሉ ላይ ታላቅ ረሃብ እንደሚሆን መንፈስ ቅዱስ አመልክቶት ተናገረ ይላል። ወደፊት እንደሚሆን ልክ ፈርዖን ለግብፅና በዙሪያው በሜዲትሬኒያን አካባቢ ላሉት ሕዝቦች ስለ መከራ ዘመናቸው መንፈስ ቅዱስ አሳስቦት መገለጥ ሰጥቶት በሰባት የጥጋብ ዘመናት ለሰባት የራብ ዘመናት እህል እንዲያከማች እንደረዳ ሁሉ ወደፊት በሕይወታችን ሊሆን ያለውን ነገር መንፈስ ቅዱስ ነግሮን እንድንጠነቀቅ እንድንዘጋጅ መገለጥን ይሰጠናል። ስለዚህ በጠቅላላ መንፈስ ቅዱስ ማን ነው ካለን ከዚህ ከመጽሐፍ ቅዱስ ጥናት ከእግዚአብሔር ቃል እውቀት ማብራራት ትምህርት አንጻር የቃሉ ደራሲና መምህር ነው መንፈስ ቅዱስ። የመንፈስ ቅዱስ ትምህርት ደግሞ ሙሉእ ነው። ምንም የሚጎድለው ነገር የለም። ጥልቅ ነው። እንደገና ዘርፈ ብዙ ነው፣ ሰፊ ነው። ስለዚህ መንፈስ ቅዱስ በእኛ ውስጥ ይኖራል። ከእኛ ጋር ሲኖር ከቅዱሳት መጽሐፍት ትምህርቶችን፣ እውቀትን፣ እውነትን ሊያካፍለንም ነው። እሱ ብቻ ሳይሆን ደግሞ ክርስቲያናዊ ሕይወታችን በጥበብ እንዴት መምራትና መኖር እንዳለብንም የሚመራን የሚያግዘን መንፈስ ነው መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱሴን እንዴት ላንብብ? አውዳዊ አነባበብ ተነጋግረናል። ርዕሳዊ፣ ግለሰባዊ፣ የመንፈስ ቅዱስ ደግሞ ድርሻ መጽሐፍ ቅዱስን በመማር መጽሐፍ ቅዱስን በመረዳት በሕይወታችን በመተግበር ይህንን ነገር አይተናል። አሁን እንግዲህ ለሕይወታችን የእግዚአብሔር ቃል ማንበብ አስፈላጊ ነው፣ እውነተኛ ነው፣ መልእክቱ ኢየሱስ ክርስቶስ ነው ብለን ተነጋግረናል። ግን የእግዚአብሔር ቃል እንዲጠቅመን የእግዚአብሔርን ቃል አንብበን አትራፊ እንድንሆን ወይ ደግሞ ሕይወት እንዲሆንልን ምን እናድርግ? አንድ 5 ነገሮችን እነግራችሁና ዛሬ ርዕሳችንን እንጨርሳለን። አንደኛው ማዳመጥ ነው ወይ መስማት። የምናዳምጠው ስብከት ሊሆን ይችላል፣ ትምህርት ሊሆን ይችላል፣ በንባብ ወይም ደግሞ በድምፅ መልክ ተቀርጾ የተቀመጡ ኦዲዮ ነገሮች ስልኮቻችን ላይ ያሉት የመጽሐፍ ቅዱስ አፖች ብዙዎቹ መንባብ አላቸው። እሱን ማዳመጥ እሱን መስማት በጣም አስፈላጊ ነው። ምክንያቱም በሮሜ 10:17 ላይ እምነት ከመስማት ነው፣ ማመን እንግዲህ የሚገኘው ከመስማት ስለሆነ የእግዚአብሔርን ቃል መስማት፣ ማዳመጥ፣ ስብከቶችን፣ ትምህርቶችን፣ እንደዚህ የተቀረጹ ነገሮችን ማዳመጥ አለብን። መዝሙር 85:8 ደግሞ እግዚአብሔር አምላክ የሚናገረውን እሰማለሁ፣ ለሕዝቡና ለቅዱሳኑ ሰላምን ይናገራልና ይላል። በመዝሙር 62:11 እንደዚሁ እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄንን ብቻ ሰማሁ ይላል የቀድሞ ትርጉማችን። አዲሱ መደበኛ ትርጉማችን ይሄንኑ ደጋግሜ ሰማሁ ይላል። ደጋግሞ ማዳመጥ፣ ደጋግሞ መስማት። በዚህ ውስጥ የሚገርማችሁ ከሰማነው ነገር ከጥቂት ደቂቃ በኋላ ስንጠየቅ ወይ ደግሞ ከቀናት በኋላ ስንጠየቅ የምናስታውሰው ስንት ነው ብላችሁ ታስባላችሁ? በማዳመጥ በመስማት አሁን እየተናገርኩ እየሰማችሁ ነው። በፐርሰንቴጅ ሲሰላ ወይ ከ10 እጅ ስንት ነው? ጥናቶች የሚያመለክቱት 10% ወይ ከ10 እጅ አንድ ብቻ ነው የምናዳምጠው። 90%ቱ ውሃ በላው ማለት ነው። ለዚህ ነው ቀጣዮቹን መጽሐፍ ቅዱስ ሕይወት እንዲሆንልን ምን ማድረግ እንዳለብን የመጀመሪያው ስብከት ይሁን ኦዲዮ ይሁን ትምህርት ይሁን
ሌላም አይነት ነገር ይሁን መስማት ነው። ግን እሱ ከ10 1 እጅ ብቻ ነው የምናስታውሰው። ግን ለህይወት እንዲጠቅመን ህይወት እንዲሆንልን ፍሬያማ እንድንሆን እንደ እግዚአብሔር ቃል እንድንኖር ካስፈለገ ምን ማድረግ አለብን? ሁለተኛው ማንበብ ነው። ማዳመጥ ብለናል ወይም መስማት። አሁን ደግሞ ማንበብ ነው። ይሄኛው ይገርማቸዋል። ካነበብነው ሩቡን እናስታውሳለን። የእግዚአብሔር ቃል አእምሮን መሙላት አለበት፣ ልባችንን መግዛት አለበት፣ እግሮቻችንን ሊመራ ይገባል። ስለዚህ በዝግታ አዘውትረን በጸሎት ልናነበው ይገባል። በዝግታ አዘውትረን በጸሎት ልናነበው ይገባል። ከ4 እጅ 1 ማለት ነው። ወይ ደግሞ ከ125% እናስታውሳለን ያነበብነውን ነገር። የሰማነውን ግን ከ10 እጅ 1 ወይ ደግሞ ከ110% ብቻ ነው። ስለዚህ ምን ይላል? ለነገስታት ትእዛዝ ሲሰጠው ለሙሴ እስራኤላዊ ንጉሥ ማድረግ ያለበት በዘዳግም 17:19 ላይ አምላኩ እግዚአብሔርን ማክበር ይማር ዘንድ አንድ ንጉሥ የዚህን ሕግ ቃል ሁሉና ይህን ስርዓት በጥንቃቄ ይከተል ዘንድ ከራሱ ጋር ይሁን። የሕጉ መጽሐፍ ማለት ነው። በሕይወቱ ዘመን ሁሉ ያንብበው። በሕይወቱ ዘመን ሁሉ። ስለዚህ ማንበብ ደግሞ ደጋግሞ ነው። ሌላስ ምን እናድርግ? እናድምጥ አልን፣ እናንብብ አልን። ሌላኛው ማጥናት ወይም መመርመር ይባላል። ይሄኛው ከ2 1 እጁን ከ10 5ቱን ማለት ነው እንድናስታውስ ያደርገናል። ያጠናነው ነገር 50%ቱን እናስታውሳለን። የመረመርነው ያጠናነው ጊዜ ወስደን ያነበብነው 25 ነው፣ ያደመጥነው 10 ነው። ይሄ በጣም ጥቅሙ እንግዲህ አስቡ። ከማንበብና ማጥናትን ብትወስዱ ደብል ያደርጋል። ጥቅሙ በጣም ብዙ ነው። ስለ መመርመር ሲናገር ሐዋርያት ሥራ 17:11 ላይ የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ አስተዋዮች ስለነበሩ ነገሩ እንደዚህ የሆነን እያሉ መጽሐፍትን በየዕለቱ በመመርመር ቃሉን በታላቅ ጉጉት ተቀብለዋል። ቃሉን ተቀበሉ። ቃሉን ሲቀበሉ ዳኑ፣ ከኩነኔ አመለጡ፣ ከጨለማ መንግስት ወደ እግዚአብሔር መንግስት ፈለሱ ማለት ነው። እንደዚህ አደረጉ ይላል። አንደኛ ጴጥሮስ ደግሞ በመልእክቱ ጴጥሮስ በምዕራፍ 1 ቁጥር 10 እና 11 ላይ እንደዚህ ይላል። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት የብሉይ ኪዳን ነቢያት ናቸው። ስለዚህ ድነት አሁን እኛ በአዲስ ኪዳን በኢየሱስ ክርስቶስ ስላገኘነው የዘላለም ሕይወት ተግተው በጥንቃቄ ይመረምሩ ነበር። በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለከታቸው ጊዜና መቼ እንደሚፈጸም ይመረምሩ ነበር ይላል። መጽሐፍ ቅዱስን መመርመር መጽሐፍ ቅዱሳዊ እውነት ነው። እግዚአብሔር ያበረታተዋል፣ እግዚአብሔር ይፈልገዋል። ሌላኛው በኤፌሶን 5:8-10 ደግሞ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። መመላለስ የህይወት ዘይቤ ነው፣ ባህሪ ነው፣ ልምድ ነው። መመላለስ ለጌታ ደስ የሚያሰኘውን የእግዚአብሔር ፈቃድ 3 አይነት ነገር ነው። ስለ እግዚአብሔር ፈቃድ ነው የሚናገረው። እግዚአብሔር ደስ የሚሰኘው ሰው የእግዚአብሔርን ፈቃድ ሲያደርግ፣ እግዚአብሔርን ሲታዘዝ፣ እግዚአብሔርን በመፍራት ከአመፅ ተለይቶ ለእግዚአብሔር ተለይቶ ሲኖር ነው ሰው። አንደኛ የእግዚአብሔር ፈቃድ የእግዚአብሔር ቃል ነው፣ ተነጋግረናል። የእግዚአብሔር ቃል የተገለጠ የእግዚአብሔር ፈቃድ ነው ብለናል። ሁለተኛ በመገለጥ ይመጣል። የእግዚአብሔር ፈቃድ በምሪት መልክ ይመጣል። ነቢያት ያመጡልናል። የእግዚአብሔር መንፈስ በውስጣችን ይገልጣል። መልእክት ይመጣልናል። የጊዜው ቃል ሆኖ ይመጣል። ሌላኛው ደግሞ እየመረመረን የምናውቀው አለ። ስንመረምር ብዙ የምንጥለው ብዙ የምናነሳው ነገር አለ። እየመረመራችሁ እግዚአብሔርን ደስ የሚያሰኘውን ነገር ማድረግ እንድትችሉ እንደ ብርሃን ልጆች እንደዚህ ነው መመላለስ የምትችሉ። ዘቢያችሁ የቅድስና የሚሆነው የህይወት ዘቢያችሁ፣ ምልልሳችሁ፣ ባህሪያችሁ ጌታ ጌታ የሚል ጌታን የሚሸት ጌታን የሚያሳይ መሆን የሚችለው ቅዱሳን መጽሐፍትን የእግዚአብሔርን ቃል ስትመረምሩና ያንን የህይወት ዘይቤ ስታረጉት ነው ይለናል። ስለዚህ ስለ ማጥናት ስንነጋገር በጣም ብዙ ጊዜ ወስደን ልንመረምር ልናጠና ይገባናል። አራተኛው ምንድን ነው? መሸምደድ። ሽምደዳ ትወዱ እንደሆነ አላውቅም። ወይም ደግሞ ማነብነብ ማለት ነው። ማነብነብ ምን ሸመድዳቸው የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ በቃሌ የማውቃቸውን 1-2 የመጽሐፍ ቅዱስ ክፍሎች ላንብብላችሁ።
እዚህ መጽሐፍ ቅዱስ እያነበብኩ አይደለም፣ ግን አእምሮዬ ውስጥ ያለው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ዮሐንስ ምዕራፍ 1 ቁጥር 12 እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8:28 እንደዚህ አይነት ማለት ነው መሸምደድ ማለት። ይሄ ደግሞ ስንቱን እናስታውሳለን ብላችሁ እስኪ ገምቱ። ትንሽ ቆም ልበል። ማዳመጥ 10 ነው ብለናል። ማንበብ 25 ነው ብለናል። ማጥናት መመርመር 50 ነው ብለናል። መሸምደድ ስንቱን ታስታውሳላችሁ? 100%። ስለዚህ መጽሐፍ ቅዱስን ማነብነብ መጀመር አለብን። መጽሐፍ ቅዱስን በጣም በአጽንኦት ነው ስለዚህ ጉዳይ የሚናገረው። ወደ 2-3 ጥቅሶችን ልንገራችሁ። ዘዳግም መጽሐፍ ላይ ምዕራፍ 6 ቁጥር 6-8 ዛሬ የምሰጥህን እነዚህን ትእዛዞች በልብህ ያዝ ይለዋል። በልብህ ያዝ። በጥራዝ መልክ ይቀመጥ ቤት አይደለም የሚለው፣ ወይ ባክፓክ ውስጥ አስቀምጠው ኪሴ ይዘህ ዙር አይደለም። በልብህ ያዝ የእግዚአብሔር ቃል። ለልጆችህ አስጠናው፣ በቤት ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ ስትነሳ ስለ እነርሱ ተናገረው ደግሞ ይላል። በየትኛውም ስፍራ የእግዚአብሔርን ቃል ተናገረው። በእጅህ ምልክት አድርገህ እሰራቸው፣ በግንባርህ ላይ የሆኑ በቤትህ መቃኖች፣ በግብህ በሮች ላይ ጻፋቸው። ይሄ ሐሳብ ይደጋገማል ዘዳግም ላይ ምዕራፍ 11 ቁጥር 18 እና 19 ላይ ይኸው ሐሳብ በሐሳብ ተነግሯል። ዳዊትም በመዝሙር 19 ስለ ሕጉ አድናቆት፣ ስለ ሕጉ ያለው መደነቅና ፍቅር የገለጸበት ሐሳብ ስለሆነ ቁጥር 11 ላይ አንተን እንዳልበድል ቃልህን በልቤ ሰወርኩ ነው የሚለው። ቃልህን በልቤ ሰወርኩ ይላል። አንድ የመጨረሻ እንግዲህ የሚቀረን አለ። ምን እናድርግ? እናድምጥ ብለናል። መስማት በጣም አስፈላጊ ስለሆነ እናንብብ ብለናል። እንመርምር ወይ እናጥና ብለናል። እንሸምድድ ብለናል። ማሰላሰል የሚባል አለ። ሜዲቴሽን በጣም አሁን ሳይንሳዊ መልክ እየተያዘ ለአእምሮ ጤና፣ ለአካል ጤና፣ ለብዙ ነገር ጤና ሜዲቴሽን አስፈላጊ ነው ይላል። እኛ ባዶ ነገር አይደለም ሜዲቴት የምናደርገው። ሕያው የሆነው ፍጥረትን ካለመኖር ወደ መኖር ያመጣ ፍጥረትን ጠብቆ የያዘ ፍጥረትን የሚያሳልፍ ሕያው የእግዚአብሔር ቃል ከሁለት አፍ ካለው ሰይፍ ይልቅ የተሳለው የሚሰራው የእግዚአብሔር ቃል ስልጣን ያለው ኃይል ያለው ሕያው የሆነ ቃል ነው የምናሰላስለው። አሰላስሉ። ይሄም 100% ነው ያሰላሰልነውን የምናስታውሰው። ሙሉ በሙሉ ከ10 ነው። A+ ተማሪ ነው የምንሆነው። የእግዚአብሔርን ቃል የሚሸመድድ ወይ የሚያነበድም ተማሪና የሚያሰላስል ሰው የኤ ተማሪ ነው። ያ ማለት ምን ማለት ነው? በአጭር ቃል የእግዚአብሔርን ቃል በእምነት ከእኛ ጋር ማዋሃድ ነው። ማዋሃድ። ስለ ኬሚስትሪ ታውቃላችሁ። ጨውና ውሃ እንዲዋሃዱ ምን እናደርጋለን? እናማስለዋለን። ጨው ውሃ ውስጥ እንጨምርና ሁለቱ አንድ ይሆናሉ ማለት ነው። የእግዚአብሔር ቃል የኛ አስተሳሰብ፣ የኛን ኦፒኒየን፣ የኛን ነገር በሙሉ ሁለንተናችንን ሲወርሰው ወይ ደግሞ ስፖንጅ ውሃን ምጥጥ አድርጎ እንደሚይዝ እንደዛ የእግዚአብሔርን ቃል ከገጽ እንደዚህ አዋህደን መያዝ አለብን ማለት ነው። ወይም ደግሞ ይሄ ማዋሃድ የሚለው ማመንዠክ የሚባለው በእንስሳት ቋንቋ በአግሪካልቸር እናውራ ካልን እንስሳት ምን ያደርጋሉ? ቀኑን ሙሉ ከብቶች አሁን ሳር ሲበሉ ይውሉና ሆዳቸው ይሞላል፣ ግን አይጠቅማቸውም። ረሃባቸውን ያስታግሳል፣ ግን አይጠቅማቸውም። አርፈው ሲያመነዥኩት ነው ወደ ሰውነታቸው ደምና ስጋ ሆነው ለወተትም ለስጋም ለኃይልም ለጥንካሬም ለበሽታ መከላከልም የሚጠቅማቸው። ስለዚህ ማመንዠግ ማለት ነው። በደንብ ድቅቅ አድርጎ እያንዳንዷን ነገር ወይ በኬሚስትሪ እንግዲህ ተማሪ ስለሆናችሁ ከተሜ ስለሆናችሁ ወይ ገጠሬ ከሆናችሁ በማመንዠግ እንደዚህ ሊገባን ያስፈልጋል። በጠቅላላ የእግዚአብሔርን ቃል በእምነት ከእኛ ጋር ከህይወታችን ጋር ማዋሃድ ነው። ለኢያሱ እግዚአብሔር ትእዛዝ ሲሰጠው በመጽሐፈ ኢያሱ ምዕራፍ 1 ቁጥር 7 እና 8 ምንድን ነው የሚለው? ይህ የሕግ መጽሐፍ ከአፍህ አይለይ፣ በውስጡ የተጻፈውን ታደርግ ዘንድ ትፈጽመው ዘንድ ቀንም ሌሊትም ከሐሳብህ አይለይ። ይህን ካደረግ ያሰብከው ይቃናልሃል፣ ይሳካልሃል። ስታዋህደው ነው የስኬት ምንጭ የሚሆነው፣ በሕይወትህ ድል የምታገኘው ይለዋል።
መዝሙር 1 2 እና 3ም ተመሳሳይ ቃል አለ። በእግዚአብሔር ሕግ ደስ ይለዋል ይለዋል። ምስጉን ነው ስለሚባለው ምስጉን ስለሆነው ክርስቲያን፣ ምስጉን ስለሆነው አማኝ ሕጉን በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለ ፍሬዋንም በየጊዜው እንደምትሰጥ ቅጠሏንም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። እንግዲህ መከናወን ለክርስቲያን ያለው በእግዚአብሔር ቃል ውስጥ ነው። ግን የእግዚአብሔር ቃል በመጽሐፍ መልክ ስላለ በስብከት ስለሰማ ነው፣ ስላነበብ ነው፣ ስላጠና ነው ብቻ አይደለም። ከመሸምደድም አልፈን በማሰላሰል ከህይወታችን ጋር ስናዋህደ ነው። ማስጠንቀቂያ ሲጽፍ ጳውሎስ በዕብራውያን ምዕራፍ 4 ቁጥር 3 ላይ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋህዱ አልጠቀማቸውም ብሎ ይናገራል። ስናዋህደው ነው የሚጠቅመን፣ ለመከናወን፣ ለጤና የሚሆንልን፣ ለሰላም የሚሆንልን፣ መንገዳችን የሚቀና፣ ሀሳባችን፣ እቅዶቻችን ስኬት የሚያገኙት፣ ፍሬያማ የምንሆነው በህይወታችን ይሄንን ስናደርግ ነው እና በጣም አስፈላጊ ነገር ነው። የመጨረሻው ጥቅሳችን ቆላስይስ 3:16 ላይ እግዚአብሔር ቃላት በሙላት ይኑሩባችሁ ይላል። ሙልት ማለት አለበት ልባችን በእግዚአብሔር ቃል። በጥበብ ሁሉ እርስ በርሳችሁ አስተምሩ፣ ገስጹ። በጥበብ ማስተማርና መገሰጽ የሚቻለው የእግዚአብሔር ቃል በውስጣችን በሙላት ሲኖር ነው። መዝሙር እንኳን መዘመር የምንችለው ለእግዚአብሔር የሆነ መዝሙር በመዝሙርና በዝማሬ መንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ተቀኙ፣ ለእግዚአብሔር ዘምሩ ይላል። የእግዚአብሔር ቃል በውስጣችን ሲኖር ነው። ለሁላችሁም ስንጨርስ ስናጠቃልል ጸሎቴና ምኞቴ ይሄ ነው። ስለ እግዚአብሔር ቃል ስለምንማር በእግዚአብሔር ቃል ነው መመርቃችሁ። ስለ እግዚአብሔር ቃል ስለሆነ ስለ መጽሐፍ ቅዱስ ስለሆነ እየተነጋገርን ያለ ነው። ይሄ ክፍል ቆላስይስ 1:9-14 ላይ ይገኛል። ሁላችንም እሱን ክፍል በጋራ እንየውና እናንብበው። እንደዚህ ነው መመኘላችሁ። ጸሎቴም ይኸው ነው። ከዚህ የተነሳ እኛ ደግሞ ይህን ከሰማንበት ቀን ጀምሮ እግዚአብሔር የፈቃዱን እውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላችሁ ዘንድ ስለ እናንተ መጸለይና መለመን አላቋረጥንም። የምንጸልየው ለጌታ እንደሚገባ እንድትኖሩና በሁሉ ደስ እንድታሰኙ ነው። ይኸውም በመልካም ሥራ ሁሉ ፍሬ እያፈራችሁ እግዚአብሔርን በማወቅ እያደጋችሁ ታላቅ ጽናትና ትዕግስት ይኖራችሁ ዘንድ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ደስ እየተሰኛችሁ በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ ነው። እርሱ ከጨለማ ስልጣን ታደገን፣ ወደሚወደውም ልጁ መንግሥት አሻገረን። በእርሱም ቤዛነት በደሙ አግኝተናል። ይህም የኃጢአታችን ይቅርታ ነው። ይህ ሁሉ በዘመናችሁ በሕይወታችሁ እንዲሆን ጸሎቴና ምኞቴ ነው። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እንግዲህ የዛሬውን እና የመጨረሻውን የመጽሐፍ ቅዱስ ጥናታችንን በዚህ ጨርሰናል። መጽሐፍ ቅዱስ ምንድን ነው ብለን ጀምረን መጽሐፍ ቅዱስ የማንበብ አስፈላጊነትና እንዴት ላንብብ በሚል ዛሬ በእንደዚህ ደምድመናል። ክብር ሁሉ ለጌታ ይሁን። ጀምረን እስክንጨርስ ድረስ የረዳን ጸጋ ያበዛልን ነገሮችን ያከናወነልን እሱ ስለሆነ ክብር ለኢየሱስ ይሁን። ጌታ ኢየሱስ አብዝቶ ይባርካችሁ። መልካም ቆይታ